እንዴት ናችሁ? ደህና ናችሁ ወይ? አንድ ጊዜ በትንሽ ቪዲዮ ቀጠሮ ይዤ ነበረ የኔ ምልከታ የሚል ቪዲዮዎች እንደምሰራ ይህን ነገር ለመናገር አውቶሪቲ አለህ ወይ ምንድን ነው ልትሉ እንችላላችሁ። የስ ኦፍ ኮርስ አይ ዶንት ሃቭ አውቶሪቲ ኦን ዩ ባት ዝም ብሎ በቴዎሎጂካል ስተዲዎች እድሜ እንደገፋ ሰው እና በዛ ውስጥ ደግሞ ብዙ የሚለዋወጡና በዛ ውስጥ ደግሞ አልፎ የሚሰሩ እውነቶችን ስነ መለኮታዊ ይዘት ያላቸውን እውነቶችን ለማስረዳት ምችል ይመስለኛል። እንደገናም በዚህ እድሜ በየቦታው ያስተማርኳቸው ልጆች ብዙ አሉ። እንደገናም ደግሞ ወገኖች አሉ። ጀስት ሪፍሌክት ለማድረግ ነው። እና አሁን ትልቁ ችግር ምንድነው? ከሆነ ቤት ውስጥ እንደዚህ በስልክ ዓለም አቀፍ አማኞችን ሁሉ ለማስተዳደር የሚያበቃ እውነት ለማውጣት መጣጣር አለ። አሁን በዚህ ጊዜ ግን ከባድ ነው። እሱ ከባድ እንደሆነ ለመናገር እወዳለሁ። እነዚህን ሁሉ ነገር ምላቸው በትህትናና በአክብሮት ነው። የኔ ምልከታ ምላቸው ነገሮች ሁሉም ነገር ላይ አይደለም። አንተ ተመለከትክ አትመለከትክ ልትሉ ትችላላችሁ። የኔ ምልከታ ምላቸው ነገሮች ክርስትና በተለይ የፕሮቴስታንቱ ዘርፍ የቆመባቸው ፒላሮች አሉ። እነሱ ፒላሮች በእነሱ ፒላሮች ዙሪያ ነው የምናገረው። ፎርሚ ለመግቢያ ያህል እኔ ስነ መለኮት ይሄ ቲዮሎጂ የሚባሉት ወይም ደግሞ አንዳንድ ጊዜ ፕሪፖዚሽናል ትሩዝ ሆኖ የሚቀርቡት በቸርች የሚነገሩት በአማኞች የሚነገሩት ነገሮች የይዘት ሳይሆን የቅርጽ ልዩነት ሊያመጡ ይችላሉ። የስራው ሴንቸሪ አንዱን ነገር በተለያየ ንጽረተ ዓለም በተለያየ አውድ ስለምንናገር የይዘት ሳይሆን አንዳንድ ጊዜ ይዘቱንም መፈተሽ አለብን። በእርግጥ ጀስት ግን የፎርም ልዩነት ይኖራቸው ወይም ደግሞ ኤፒስቲሞሎጂካል ፎርሟቸው ሊለያይ ይችላል ማለት ነው። እኔ እስከማውቀው ድረስ አብዛኛውን ጊዜ ይዘቱን በምንገልጥበት መንገድ ይዘቱን በምንገልጥበት ንግግር ይዘቱን በምንገልጥበት ሜትድ ወይም ዘዬ ልዩነቶች ይፈጠራሉ። we have to accept that እኛ ማሽን አይደለንም። እንደገናም ደግሞ አንድ ሰው እዛ አሜሪካ ነው ያለው፣ እዚህ ኤዥያ ነው ያለው፣ እዚህ ደቡብ አሜሪካ ወይም ደቡብ አፍሪካ ነው ያለው፣ ከላይ አውሮፓ ነው፣ እኛ ደግሞ ኢትዮጵያ ነን እና አስተዳደግ ወርልድ ቪው ራሽናሊቲ ምናምን ይለያያል እና በየጊዜው ሰዎች ገዢውን እውነት የሚያድነውን የእግዚአብሔርን እውነት የእግዚአብሔርን እውቀት እግዚአብሔር የሰጠንን ነገሮች የሚያብራሩበት መንገዶች አሏቸው በየዘመኑ ማለት ነው። ከዛ የተነሳ በሆነ ዘመን ላይ ለምሳሌ ዋሪን ፖስት ሞደርን ወይስ ፖስት ሞደርን የሚለው ነገር ዝም ብሎ የፈረንጆች ነው እባክህ ዝም በል ማለት ትችላላችሁ። ግን እውነት ሪላቲቭ በሚመስልበት ጊዜ አሁን እውነት ሪላቲቭ ነው። ኦቶሪቲ ሴንትራል አይደለም። ዲኮንስትራክሽን ይበዛል ሁሉ ነገር ላይ፣ ጥቅሱ ላይ፣ ጥናት ላይ ሁሉ ነገር ዲኮንስትራክሽን ይበዛል። እንደገናም ደግሞ በምን አይደንቲቲ ምን ሲባል አሁን አይ ካን ሜክ ማይ ኦውን አይደንቲቲ የሚሉ ወጣቶች ምናምን እየበዛ ነው። ይሄ የፖስት ሞደርን አንዱ ገጽታ ነው ብዬ አስባለሁ። እና በዚህ ጊዜ ውስጥ በአንደኛው ክፍለ ዘመን ላይ የነበረውን የቤተ ክርስቲያን አስተምህሮ ከጌታችን ከኢየሱስ ክርስቶስ ሐዋርያት ቀጥሎ ቤተ ክርስቲያን የያዘችውን አስተምህሮ እንዳለ አሁን ላለው የይዘት ለውጥ ሳይኖር እንዳለ ከነፎርሙ ይዘት ስናቀርብ ዘመኑ ነው ማለት አማኝ ደክሞ ምናምን ብቻ አይደለም። ዘመኑ ወይም የሰው አይምሮ በዚህ ዘመን የተዋቀረበት ነገር እንደዚህ የሆነ ፍላጎቱ ከንጽረተ ዓለም ነው እኮ የሚነሳው። የዛ ጊዜ አውቶሪቲ በእኔ ላይ ምን አለው ቆይ እኔ ራሴ ያጠናለሁ ምናምን ብሎ ሰው ወደ ሌላ ነገር ውስጥ ሊገባ ይችላል። የአውቶሪቲ አይደንቲቲ ትሩዝ እና ምንድን ነው ሌላው ሚኒንግ ምናምን የሚባሉ ነገሮች አንድ የፖስት ሞደርን መገለጫ ናቸው። ምንድን ነው ለማለት የፈለግኩት? ለምሳሌ
ቤተክርስቲያንን በሶስተኛው በአራተኛው ወይም ደግሞ በቸርች ፋዘርስ ዘመን ላይ የተተረጎመበት መንገድ በጣም ለእነሱስ ቫያብል ነው። እኔ አንዳንድ ጊዜ አሁንም ድረስ ይሰራል ምላቸውን ነገሮች ሰርተዋል እነሱ። ግን ደግሞ አሁን የግድ ይህንን መቀበል አለብኝ። የወንጌላት ላይ ያለ የክርስቶስ ማህበራት የክርስቶስን የተከተሉ ሰዎች እንዴት እንዲሆኑ ነው የተማሩት። ስለዚህ ይህንን የቸርቹ ሞዴልም ከየትም አላመጡም። መጽሐፍ ቅዱስን ተርጉመው ነው የሚበጃቸውንና ወንጌልና የወንጌልን አይደንቲቲ ለመግለጥ ፎርሙሌት ያደረጉት ዶክትሪን። እሱ ዶክትሪን አንደኛው ክፍለ ዘመን ላይ አብሮ ይሰራል ወይ? ኮንቲኒቲ ዲስኮንቲኒቲ የለውም ወይ? የሚቀጥል ይሄኛው እንኳን በእኛ ዘመን አይሰራም፣ እስቲ ተመልሼ የሚሰራውን ነገር ወንጌል ላይ የተጻፈውን የክርስቶስ ሐዋርያት የጻፉትን ነገሮች እንደገና ላየው ከኛ ዘመን ጋር አገናኝቼ ሪኮንስትራክት ላርግ ሪዲፋይን ላርገው ማለት ይሄ እንትን አይደለም። ይሄ የሆነ እንደ ከባድ ነገር መውሰድ የለብን ማለት ቸርች። ስለዚህ በየጊዜው የሆነ ቱ ሰም ኤክስቴንት የሆነ ኤሌመንቷን ሪዲፋይን ታደርጋለች ማለት ነው። ሪዲፋይን ታደርጋለች። አሁን ያሉት ቅዱሳን የእግዚአብሔርን ድምፅ በአግባቡ እንዲሰሙ የክርስቶስን ትምህርት በአግባቡ እንዲተረጉሙ ሆኖ የሚመች በዚህ ንጽረተ ዓለም ሪዲፋይን ይደረጋል ማለት ነው። አንዳንድ ጊዜ የ19ኛው ክፍለ ዘመን የቸርች ዴፊኔሽን ይሄ ነገር በእኛ ዘመን አይሰራም፣ ምክንያቱም ሴቲንጋችን፣ ይሄ ኮንቴክስታችን፣ እንደገናም ደግሞ ወርልድ ቪዋችን በጣም ይለያያል። እስቲ ሪዲፋይን እናድርገው ብለን ወደ ወንጌል ሄደን ወደ ቅዱሳት መጽሐፍት ሄደን እንደገና እነዛ ያደረጉት ነገር ልክ አይደለም። ለዘመናቸው ሰርቷል። ለምሳሌ የጌታ ቤተክርስቲያን እውነተኛዋ መገለጫ ቤተክርስቲያን ብለው በ13ኛው ክፍለ ዘመን በማርቲን ሉተርም እዚሁ እንግሊም እነዚህ ጆን ካልቪንም ሌሎች ሜጀር ሪፎርመር የሚባሉትም ባሉበት ጊዜ ዲፋይን ሲያደርጉት እውነተኛው ቤተክርስቲያን የምትታወቀው ብለው የእግዚአብሔርን ቃል በአግባቡ ትሰብካለች ወይ? ቅዱስ ቁርባንን በአግባቡ ታስተዳድራለች ወይ? ለኃጢአት ወይም ደግሞ ከክርስቶስ ቃልና ትእዛዝ አፈንግጠው የሚሄዱትን ዲሲፕሊን ታደርጋለች ወይ የሚል እነዚህ ነገሮች ካሉ እውነተኛው ቤተክርስቲያን ምልክት ናቸው ብለዋል። ይሄ አሁን በዛ ጊዜ በዛ ትልቅ ግርግር እና ሁሉም ቦታ ላይ አማኝ ነኝ ብሎ የፈነዳው እንቅስቃሴ እውነተኛዋ የጌታ ቸርች የጌታ ቤተክርስቲያን መሆናቸውን ለመለየት እነዚህ አይነት ጌጆችን መለኪያዎችን አስቀምጠዋል፣ መስፈርቶችን አስቀምጠዋል። በጣም ሰርቶላቸዋል። ልክ ነው፣ አሁንም ልክ ነው ብዬ አስባለሁ። ግን እነዚህ ነገሮች አውትፊት የሚሆኑበት አንዳንዴ በቃ እየሰሩ አይደለም፣ አቅም የላቸውም። 13ኛው ክፍለ ዘመን 17 18 ምናምን ሰርተው ሊሆን ይችላል፣ ግን አሁን አቅም የላቸውም የሚያሰኙ ነገሮች አሉ። የጣዖታት የሞላበትና ብዙ ይሄ እንትን የፕሉራሊስቲክ የሪሊጅን ፕሉራሊስቲክ በነበረበት የተውት የአስተሳሰብ ምናምን በጣም በቃ ምንድነው ብዝሃነት ያለበት ፈርስት ሴንቸሪ ላይ ወንጌል ሲሰብኩ ቤተክርስቲያንን እንዴት እንትን አደረጉ? አባቶች ቤተክርስቲያን መለያ ብለው ቤተክርስቲያን ባህሪያትን አንዲት ቅድስት ሐዋርያዊት ካቶሊካዊት ብለው ሴት አደረጉ። እነሱ ይህንን በእምነት አቋማቸው ምናምን አደረጉ። ምክንያቱም በየቦታው ገባኝ እያለ ሲከፋፈል የትም የሚከፈል የእግዚአብሔር ቃል የእግዚአብሔር ወንጌል የሰማ እና በዛም ድነት ያገኘ ከእግዚአብሔር ጋር የታረቀ ሕዝብ አንድ ነው። ስለዚህ እኛ ብቻ ነን እንትን አይደሉም የሚያሰኝ አይደለም። እንደዚህ አይነት ባህሪያቶችን ያወጡ ጀመር። ንጽሕት ቅድስት የሚለው ንጽሕት አሁን ጣዖታት በሞላበት ሰው ያለ ኮንቨርሽን ወደ ቸርች እንደ ፍሎ ሲያደርግ የጌታ ቤተክርስቲያን ቅድስት ናት። ምክንያቱም በቃሉ አጥቦ እንደዚህ ቀደሳት አይደል የሚለው ለአንድ ወንድ እንደሚያጫት ምናምን ይላል መጽሐፍ። ማለት ቅድስት ናት፣ ቅዱሱ እግዚአብሔር ያደረባት ቅድስት ናት። ስለዚህ ከጣዖታት ከምናምን ትለያች ብሎ ባህሪያትን አንዱ ቅድስት ካቶሊካዊት ሐዋርያዊት ምናምን ሲሉ እነዚያን ነገሮች አሏቸው። አሁን እነሱ ዲቴል ላይ አልገባም፣ ግን የራሳቸውን ሴታፕ አመጡ ማለት ነው። ለምንድን ነው ታዲያ 13ኛው ክፍለ ዘመን ላይ እነዚህ ነገሮች እያሉ? በእርግጥ ብዙ አርጊመንቶች አሉ። እነዚህ አራቱ ነገሮች በሪፎርመሮች ጥሏቸዋል አልጠዋላቸውም ምናምን ሲል፣ ምክንያቱም ሪፎርመር እና የኛ ሴታፕ በጣም የተለያየ ነው። ሪፎርመር ኦልሞስት የክርስቲያን አይደንቲቲ ካላቸው ከካቶሊክ የወጡ ሰዎች ናቸው።
ስለዚህ ተጣለ ተሻረ አለ የምንለው ግን ሞር ይሄ የወጣው ግሩፕ ሞር ሪዲፊኔሽን ይፈልጋል። እነዚህን አራቱን በአባቶች ዘመን ሴታፕ የሆኑ ለብዙ ዘመን ካቶሊክ ይዛው የመጣችውን ባህሪያት እና ኦርቶዶክስን ይዘውት የመጡት የቤተክርስቲያን ባህሪያት ሪዲፋይን ነው ያደረጉት፣ አልሻሩትም። ግን አያቸው አይደለ የሆነ ዘመን ለእኛ ዘመን በሚገባ መልኩ አልቀረበም ብለው ሪዲፋይን አደረጉ። አሁን ለምንድን ነው እንደዛ ማናደርገው? አሁን አንድ አቴምፕት አይቻለሁ። ምንድነው ሪዲፋይን ማድረግ ግድ ነው ማለት ነው። አሁን እንደው ይሄንን የቤተክርስቲያንን ለምሳሌ ያነሳው እንጂ ብዙ ነገርም እንደዚህ እንደሆነ ለማሳየት ነው። ለምሳሌ ናይን ማርክስ የሚባሉት የእነ ማርክ ዴቨር በአሜሪካ ሀገር ላይ ቸርች ላይ በጣም አተኩሮ የሚሰሩ ሰዎች አሉ። ቢብሊካል ቸርች ቢብሊካል ኤክሌሲዮሎጂ እንዲትገኝ ለማድረግ ይጣጣራሉ። በራሱ ስሙ ቢብሊካል ምናምን እንደዚህ ሲሉ የሆነ ነገር እየለዩ ነው። ቢብሊካል ያልሆነ አለ ወይ ከሚል አሰምሽን የሚነሱ ነገሮች ናቸው። አንድ ስም ከሆነ ነገር ጋር ተያይዞ ነው የሚወጣው። እነሱ ደግሞ ናይን ማርክ ብለው ለምሳሌ ማርክ ዴቨር ናይን ማርክ ኦፍ ቸርች ብለው በሪፎርመሮች ጊዜ 3 የነበረውን አሁን 9 አድርገውታል። ቢብሊካል ኮንቨርሽን መኖር አለበት፣ ቢብሊካል ዲሳይፕልሺፕ መኖር አለበት፣ ቢብሊካል ሊደርሺፕ መኖር አለበት ብቻ ብተብሎ ወደ 9 ነገሮች ወጥተዋል። እኔ ይሄ ናይስ አቴምፕት ነው የምለው። ምክንያቱም አንዳንድ ጊዜ የእውቀቱ ምኑ እንደዚህ በቃ በየቦታው አሁን ደግሞ እውቀት ከየቦታው ነው የሚፈልቀው። በበዛ ቁጥር የሆነ ራስን ዝም ብሎ ለራስ አይደንቲቲ ሰጥቶ ዝም ብሎ የሚጓዛል። በዚህ በፖስት ሞደርን ተውት ላይ ይሄ አገራችን ላይ ያለ ነው። ሁሉም ሰው ገባኝ የሚለውን ነገር በዛ ጉዳይ ላይ ማደራጀት አለብኝ ምናምን እንደዚህ ብሎ እንግዲህ የራሳቸውን ኦቶሪቲ ራሳቸው ላይ ጨምረው የሚሄዱ ሰዎች ሞልተዋል። አሁን ማርክ ዴቨር እንትን አይደለም ሪዲፋይን ነው ያደረጉት። እነ ማርክ ዴቨር የእኛ ነው ትክክል እስካሁን የመጣ ነው ልክ አይደለም ሴንሱ ሌት ሪዲፋይን እስቲ አሁን ደግሞ በሚገባው መልኩ ዩኒቲን የሚያመጣ እግዚአብሔርን መፍራት የሚያመጣ ለእግዚአብሔር የእግዚአብሔርን ቃል የምንታዘዝበት ህይወት የሚያመጣልን በእግዚአብሔር መንገድ እንድንራመድ የሚረዳን ነገሮች ማርክ ብሎ ከመጽሐፍ ቅዱስ ወደ 9 አድርሷቸዋል። ያው የአባቶች እንዳልኳችሁ 4 ብለዋል። ተሐድሶች 3 ብለዋል። ናው ደግሞ we believe ክርስቲያን ነው ፕሮቴስታንት ነው። እነ ማርክ ዴቨር ቤት ቁጭ ብሎ ዝም ብሎ በራልኝ ምናምን እያሉ የሚሰሩት አለ። ኤዱኬትድ ዶክተር ነው። እንደገና ግሩፕ ነው። ግሩፕ ሴንሱ መጥፎ ሊሆን ይችላል፣ ግን ፌሎሺፕ አለ። በዛ ፌሎሺፕ ውስጥ ትልልቅ ሰዎች የቤተክርስቲያን ኃላፊነት የሚሰማቸው ሰዎች እንዴት ነው ለእኛ ዘመን ይህን ነገር አቬይለብል የምናደርገው ኦን ግራውንድ የምናወርደው የቤተክርስቲያን አስተምሮ ቤተክርስቲያን ኦን ግራውንድ እውነተኛው ቤተክርስቲያን ከሌላው የምትለይበትን ነገር ኦን ግራውንድ የምናመጣው ብለው እንደዚህ አይነት ነገሮች ሰርተዋል። ይሄ ኤክሌሲዮሎጂን እየተናገርኳል። ኤክሌሲዮሎጂ ለብቻው እናገራለሁ። ቴዎሎጂ እንደዚህ ሪሜክ ይደረጋል። የእኔ መልከታ ብዬ የምነሳው እነዚህን ነገሮች ኮንሲደሬሽን በማስገባት ነው። ስለ ጀስቲፊኬሽን እናገራለሁ፣ ስለ እግዚአብሔር እናገራለሁ፣ ስለ ሰው እናገራለሁ፣ ስለ ኃጢአት እናገራለሁ፣ ስለ ድነት ጀስቲፊኬሽን ብያለሁ፣ ስለ ድነት እናገራለሁ። እንደገናም ደግሞ ስለ ቤተክርስቲያን እናገራለሁ፣ ስለ መጨረሻው ዘመን እናገራለሁ። ስለዚህ how we live አሁን እናገራለሁ እና ሪደምፕሽን ሂስትሪን አጉልተን አሁን ታዲያ እኔት እያሰብክ ነው ለሚለው ነገር መልስ ለመስጠት ነው። መልስም ስል ቀድሜ ብያቸዋለሁ። I have no authority on you ለሂረር ማለት ነው። ግን እንደ ማንኛውም እንደ ፖስት ሞደርን እንደሚኖር ሰው እጅ ላይ ያለው ስልክ ብዙ ነገር እንደምታይበት ይህም ድንገት መጥቶልህ ልታየው ትችላለህ። ይህ ሰውዬ ቤተክርስቲያን ፕሮቴስታንት ቋሚ የሚላቸውን ነገሮች ትንሽ የሆነ ነገር ለውጧል። ለምንድን ነው? ስለ ዲፋይን ለማድረግ እየሞከርኩ ነው። እሱ ተሻለኝ። ክርስትና መሬት ላይ ወርዶ ያለው ክርስትና ፕራክቲካብል እንደሆነ ያለው የኢስኖት አባውት ይሄ እንደ ቴሌፓዚ በጭንቅላት ምናምን ያለኝን ኢንፎርሜሽን ዳፕ ማድረግ ከዛ ያን ኢንፎርሜሽን ደግሞ ኤክሲድ ማድረግ ምናምን እንደዚህ መሆን የለበትም። ክርስትና ኢትስ ኦል አባውት ላይፍ
በተለይ እንደኛ ሀገር እዚህ ሀገር ላለነው ሰዎች ክርስትና ብዙ እየተራመደ ነው፣ ስታክ አድርጓል ብዬ አስባለሁ። ምክንያቱም ኮሚኒቲያችን ላይ ተጽዕኖም የለንም። እንደው የምንታወቅበት ነገር ሜቢ ልብ በገዝተን ብንሰማ በጣም አሳፋሪ ነው። እውነቴን ነው የምላቸው። አዳራሽ ውስጥ ነው ሁሉን ነገር ያለ ነው። በጣም ክላሲ አዳራሾች አሉ፣ በጣም የወደቁ አዳራሾች አሉ። የወደቁት መሆን የሚፈልጉት እዚህ ክላሲ አዳራሽ ክላሲ ያለበት ምናምን ነው። ስለዚህ ክርስትና በዚህ ሁሉ በሀገር ውስጥ ባለው ውጥንቅጥ የኢኮኖሚ የሶሻል እና እንደገና ፖለቲክስ ካዮሶች ባሉበት አገር ዝም ብሎ ከመደለቅ ዝም ብሎ አንድ ቦታ ከሆኑ ከመደለቅ ወይም ደግሞ አንድ ቦታ ሆኖ ዝም ብሎ ኢንተርቴን ማድረግ የሆነ እውቀትን ዝም ብሎ ኢንተርቴን ከማድረግ መውጣት መቻል አለብን። አለበለዚያ እሱን ነው ማለት ይሄ ያልሆነበት ምክንያት ወደ ግራውንድ አልወረደም ብዬ ስለማምን ነው። ወደ ግራውንድ አልወረደም። የምናወራው ነገር ትምህርተ እግዚአብሔር እሱ ምናምን ብለን ኦንቶሎጂካል ስተዲስ ዝም ብሎ እሱ በዛ ቅዱስ ነው የሚያካፍለው ማያካፍለው ባህሪ ያለ እንደዚህ መንፈስ ነው ምናምን እንላለን። እንትኑ ወደኛ አይወርድም ማለት ሪሌሽናል አናረገውም። ትምህርታችን ሪሌሽናል እሱ ሪሌሽናል አምላክ ነው። ከመጀመሪያም ጀምሮ ኮሚኒኬት ሲያደርግ ምናምን ያየ ነው። ኮሚኒኬት ካረጋቸው ነገሮች ተነስተን ነው ባህሪውን እየተማረን እና እያደራጀን ይሄ ዋናው ጉዳይ ነው ምናምን ብለን የምንጋጭበት የምንስማማበት ነገር የሆነው እነዚህ የምንጋጭበት የምንስማማበትን ነገር ቀዶ መጣል ሳይሆን ኢንቴንሽኑን መረዳት ያስፈልጋል። ሪሌሽናል ጋር ነው እና ይሄ ኦንቶሎጂካል ስተዲዎቹ ምናምን አውትፊት ሆነዋል ብዬ አስባለሁ። በዚህ እንግዲህ ዛሬ ዝም ብዬ ኢንትሮዳክሽን ተናገር ያለው በሚቀጥለው ቪዲዮ ላይ እግዚአብሔር ትምህርተ እግዚአብሔር የሚለውን ነገር እንዴት ነው እንደዚህ የሆነ የሚሰራ ኮንስትራክቲቭ ቲዮሎጂ በደንብ እንትን ያደርገው እና ደግሞ ቸርች የምተገብረው ቸርች የምታሳየው ቸርች ሪፍሌክት የምታደርገው እግዚአብሔር ምን አይነት ዌር ኢዝ ኢት እንዴት በየት በኩል ምን ስናደርገው ነው ይሄ ሪፍሌክሽን የሚመጣው ምናምን ብለን የምናይበትን ትንሽ መንገድ ከማሳየት ጀምራለሁ። This is my introduction. አመሰግናለሁ።